የኢየሱስ ደምን የሚተካ ምንም ነገር የለም። ይሄንን ለመተካት የሚታገልም የተረገመ ይሁን። በእውነት የኢየሱስ ደም ወደር የለውም። በእውነት እግዚአብሔር ቅዱስ ነው። በእውነት ገዳይ አይደለም። እግዚአብሔር ቅዱስ ነው። ቅድስናውን አትችለውም። በዚያ በቀደመው ኪዳን እግዚአብሔር ይሄንን ሁሉ ስርዓት ሰጠ። ስርዓት ሰጪ እግዚአብሔር ነው። ስርዓቱን ለሕዝቡ ነው የሰጠው። ለምን? ኑ ተጠጉኝ፣ እንገናኝ፣ እንያያዝ፣ ላግኛችሁ፣ ህብረት እናርግ ብሎ ሰጠ። ይሄ ሁሉ ተደርጎ ሰዎቹን ከኃጢአታቸው ከህሊና ኃጢአታቸው ሊያነጻቸው አልቻለም። ይሄ ሁሉ ነገር ተደርጎለት ይሄ ሁሉ ነገር ቀርቦ ምን ብንሰራ ነው? ሰው በጣም ከባድ አይነጻም። የኢየሱስ ደም ነው የቻለው። የአዲስ ኪዳን አንዱ ክላይማክስ እግዚአብሔር ኃጢአትን መሸፈን ብቻ ሳይሆን ኃጢአትን ይቅር ማለቱ ነው። እግዚአብሔር ኃጢአትን ይቅር ይላል። እግዚአብሔር ኃጢአትን ይተዋል። የመጀመሪያው ኪዳን የአምልኮ ሥርዓትና ምድራዊ መቅደስ ነበረው። ድንኳን ተተክሎ ነበር። በመጀመሪያው ክፍል መቅረዙ፣ ጠረጴዛውና የመሥዋዕቱ ህብስት ነበረበት። ይህም ስፍራ ቅድስት ይባላል። ከሁለተኛው መጋረጃ በስተኋላ ቅድስተ ቅዱሳን የተባለ ክፍል ነበር። በዚያም ውስጥ የወርቅ ማዕጠንት በወርቅ የተለበጠው የኪዳኑ ታቦት ነበሩ። ይህም ታቦት መና ያለበትን የወርቅ መሶብ፣ የለመለመችውን የአሮንን በትርና ኪዳኑ የተጻፈበትን ጽላት ይዟል። በታቦቱም ላይ የስርየት መክደኛውን የሚጋርዱ የክብር ኪሩቤል ነበሩ። አሁን ግን ስለ እነዚህ ነገሮች በዝርዝር መናገር አንችልም። ሁሉም በዚህ መልክ ከተዘጋጀ በኋላ ካህናት አገልግሎታቸውን ለመፈጸም ዘወትር ወደ ድንኳኒቱ መጀመሪያ ክፍል ይገባል። ነገር ግን ወደ ውስጠኛው ክፍል የሚገባው ሊቀ ካህናቱ ብቻ ነበር። የሚገባውም በዓመት አንድ ጊዜ ብቻ ሲሆን ስለ ራሱ ኃጢአትና ሕዝቡ ባለማወቅ ስላደረገው ኃጢአት የሚያቀርበውን ደም ሳይዝ ከቶ አይገባም ነበር። የመጀመሪያይቱ ድንኳን ቆማ እስካለች ድረስ ወደ ቅድስተ ቅዱሳን የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ይህም ለአሁኑ ዘመን ምሳሌ ሲሆን የሚቀርቡት መባና መስዋዕት የሚያመልከውን ሰው ሕሊና ፍጹም ሊያደርጉ አልቻሉም። እነዚህ ሁሉ እስካሁን ያነበብናቸው ማለት ነው አዲሱ ሥርዓት እስኪመጣ ድረስ የሚደረጉ የምግብና የመጠጥ እንዲሁም የተለያዩ የመንጻት ሥርዓቶች ብቻ ናቸው። ኃጢአቱ የማይቆጠርበት ሰው እሱ ምስጉን ነው። የአዲስ ኪዳን አንዱ ክላይማክስ እግዚአብሔር ኃጢአትን መሸፈን ብቻ ሳይሆን ኃጢአትን ይቅር ማለቱ ነው። እግዚአብሔር ኃጢአትን ይቅር ይላል። እግዚአብሔር ኃጢአትን ይተዋል። አዲስ ኪዳን አንዱ በጣም ትልቁ በረከቱ እግዚአብሔር ኃጢአትን በልጁ በክርስቶስ ኢየሱስ በኩል ስንመጣ ድሮ የሰራኑ ያደረግነውን ነገር በሙሉ እግዚአብሔር ይቅር ብሎናል። አሁን ብሉይ ኪዳን ይሸፍናል፣ አዲስ ኪዳን ደግሞ ፈጽሞ እግዚአብሔር ያነጻል፣ ይቀድሳል። እና የኪዳኑ አንዱ ክላይማክስ እሱ ነው ብዬ ተናግሬ ያለው። ከዛ የመጨረሻው ቁጥር የሄኛው ኪዳን ስለመጣ የቀድሞውን ኪዳን አሮጌ አርጎታል። እንደውም አሮጌ ብቻ ሳይሆን ያረጀ ያፈጀ የሚል ቃል የሚጠቀመው ነው ያስኩት አዲሱ መደበኛ ትርጉም። አሮጌ ብቻ ሳይሆን ያረጀና ያፈጀ ብሎ ፈጽሞ ከመንገድ ያስወጣዋል ይሄ ሰውዬ። ከዛ አሁን ደግሞ እንደገና ቀጠል አይደል? ምዕራፍ 9 ላይ ደግሞ ቀጠለና ስለዚህኛው ስለመገናኛዋ ድንኳን በድንኳኗ ስለሚደረገው መስዋዕት ስለሚቀርበው መስዋዕት እስከ ቁጥር 10 ድረስ ይናገርና ከቁጥር 11 በኋላ ደግሞ ስለ አዲሱ ኪዳንና ስለ ክርስቶስ ደም በጣም ዲፕ በሆነ መንገድ ነው ኢየሱስ እንደሚያቀርበው። በጣም ልዩ ነው በእውነት የክርስቶስ ደም እጅግ በጣም ክቡር ነው፣ ታላቅ ነው። የኢየሱስ ደምን የሚተካ ምንም ነገር የለም። ይሄንን ለመተካት የሚታገልም የተረገመ ይሁን። በእውነት የኢየሱስ ደም ወደር የለውም። ምዕራፍ 9 ቁጥር 1 ምንድን ነው የሚለው? የመጀመሪያው ኪዳን የአምልኮ ሥርዓትና ምድራዊ መቅደስ ነበረው። አሁን እንግዲህ ይሄ ሰው እያወራ ያለው የዕብራውያንን ደብዳቤ የሚጽፈው ሰው የሚያወራው
ይሄ ደብዳቤን የጻፈላቸው ሰውዬ ወይንም የዕብራውያን መልእክት የተጻፈው 50ዎቹ አጋማሽ አካባቢ ነው። ስለዚህ ከ70 ዓመተ ምህረት ቀደም ብሎ ነው የተጻፈው። 70 ዓመተ ምህረት ማለት ሄሮድስ ሪቢውልት ያደረገው ቤተ መቅደስ የፈረሰበት፣ ኢየሩሳሌም የተቃጠለችበት የፈራረሰችበት ነው። ስለዚህ ቤተ መቅደሱ አለ፣ የአምልኮ ስርዓቱ እስቲል አለ ማለት ነው። አሁን ይሄ ደብዳቤ ሲጻፍ እስቲል የሄሮድስ ቤተ መቅደስ በጣም ሂውጅ ነው፣ በጣም ትልቅ ነው። ሄሮድስ ሪቢውልት ነው ያደረገው። ሪቢውልት እንደ አዲስ ነው እንደገና አንጾ የገነባው እና ስርዓቱ አለ፣ ካህናቱ አሉ፣ የሚደረገው ሪቹዋልስ እንዳለ ነው። አሁን ይሄ ሰውዬ ይህንን መልእክት የሚጽፈው እና ኦልሬዲ አገልግሎቱ አለ። እነዚህ ደግሞ የሚጻፍላቸው ሰዎች ከእስራኤላዊ በዘለለ ዕብራውያን ናቸው። የአገልግሎቱም የመጽሐፉም የታሪኩም የአባቶችም መካከለኛ ናቸው፣ የኛ ነው የሚሉ ናቸው። ስለዚህ አሁን ሲያነሳላቸው የመጀመሪያቱ አሁን ምንድነው የሚለው? የመጀመሪያው ኪዳን የአምልኮ ስርዓትና የራሱ ቤተ መቅደስ አለው። ምን ማለቱ ነው? የመጀመሪያውንም ስርዓት የዘረጋው እግዚአብሔር ነው። በብሉይ ኪዳን የነበረውን አገልግሎት እንዴት አድርገው እንደሚያገለግሉ እንዴት እንደሚገለገል ቤተ መቅደሱ ወይንም ደግሞ የመገናኛዋን ድንኳን ዲዛይን የሰጠው እግዚአብሔር ነው። ለሙሴ የመጀመሪያቱን የመገናኛ ድንኳን ዲዛይን የሰጠው እግዚአብሔር ነው። የአገልግሎቱ ስርዓት እንደዚህ መሆን አለበት ያለው እግዚአብሔር ነው። ነገር ግን አገልግሎቱም ስርዓቱም ከእግዚአብሔር ዘንድ ቢመጣም ድንኳኗ በሰው መካከል ናት። አገልግሎቱም ደግሞ በሰው መካከል የሚከናወን እና የመጀመሪያ ስርዓት ጀማሪ እግዚአብሔር ነው። ምናልባት እናንተ ብታስታውሱ ከሆነ ዘጸአት ላይ ትዝ የሚላችሁ ከሆነ እግዚአብሔር ለሙሴ ምንድን ያለው? በተራራው ላይ እንዳሳየው አድርገ ስራው አይደል ያለው? አደባባይ ይኑረው፣ ቅድስት ይኑረው፣ ቅድስተ ቅዱሳን ይኑረው። በዋናነት እቺ ታበርናክሏ የመገናኛ ድንኳን የተባለችዋ ቅድስትና ቅድስተ ቅዱሳን ነው። አደባባዩ ደጅ ነው፣ ህዝቡ የሚቀመጥበት ነው። ካህናቱ የሚቀመጡበት ወይንም ካህናቱ አገልግሎታቸውን የሚፈጽሙበት ቅድስት የሚባል ይኑረው አለ እግዚአብሔር። ቅድስት የምትባል ትኑረው። እዛ ውስጥ ካህናቱ በሙሉ ይግቡና ያገልግሉ። ወደ ውስጠኛው ከወፍራሙ መጋረጃ ወደ ውስጠኛው ክፍል ደግሞ ቅድስተ ቅዱሳን የሚባል ይኑር። በዚያም ደግሞ ዛሬ እዚህ ቦታ ላይ ያስቀመጠው ታቦቱ፣ በታቦቱ ውስጥ ደግሞ የተቀመጡ መናውን የሚይዘው በወርቅ የተሰራው መሶቡ፣ ቀጥሎ የአሮን በትር ውስጡ ትቀመጥ። እዛው ጋር ደግሞ አንድ ላይ የቃል ኪዳኑ የተደረገበት ጽላት ውስጥ ደግሞ ይቀመጥ። ይሄ በቅድስተ ቅዱሳን ውስጥ አለ። የታቦቱ ሳይዝ ውስጥ የሚቀመጡት ነገሮች ታቦቱን ሰው በእጁ መንካት ስለማይችል መሸከሚያ እንጨት፣ ማሾሎኪያ፣ ቀዳዳ ይደረግበት። ሙሉ በሙሉ ስርዓቱን፣ ዲዛይኑን፣ ፕላኑን የሰጠ እግዚአብሔር ነው። በብሉይ ኪዳን በቀድሞ ኪዳን የነበረውን ስርዓት ያበጀ እግዚአብሔር ነው። ቤቱ እንዲህ አይነት ይሁንልኝ ያለው እግዚአብሔር ነው። እሱንም የሰጠ እግዚአብሔር ነው። መስዋዕት በዚህ አይነት መንገድ ይቅረብልኝ። በየቀኑ ኔጋ መግባት አይቻልም። በዓመት አንዴ ዴይ ኦፍ አቶንመንት አለ። መስዋዕት የሚቀርብበት ቀን አለ። ዮም ኪፖር ነው የሚሉት እነሱ። በዛች ቀን በዓመት አንድ ቀን ካህናቱ በሙሉ መግባት አይችሉም። ሊቀ ካህኑ ብቻውን ይግባ። ሲገባ ባዶ እጁን ከመጣ ይሞታል። ደም ካልያዘ በቀር ወደ እኔ እንዳይመጣ። ሲመጣ ለፌሎሺፕ አይደለም የሚመጣው፣ መስዋዕት ለማቅረብ ነው የሚመጣው። ህብረት ለማድረግ ከእግዚአብሔር ጋር ለማውራት። እግዚአብሔር ህዝቡ እንዲህ ብሏል፣ አንተ ምን ትላል? ለሱ አይደለም የሚመጣው። መስዋዕቱን አቅርቦ ተመልሶ ነው የሚወጣው አለ እግዚአብሔር። ይህም በዓመት አንድ ቀን ነው። አሁን ይሄ ሰውዬ ይሄንን ሲነግራቸው ሰዎቹ ቪዥዋላይዝ ብቻ አይደለም የሚያደርጉት፣ ያውቁታል። አሁን እኔ ስነግራችሁ ቪዥዋላይዝ ነው የምታደርጉት። 15 ሜትር በ5 ሜትር ከዛ 5 ሜትር ቁመት አለው። 15 ሜትር ርዝመት፣ 5 ሜትር እንደዚህ፣ ከዛ 5 ሜትር ቁመት ምናምን ያለው መገናኛ ድንኳኑ። አሁን ልክ ይህንን ሲያወራላቸው እነሱ ሜትሩን ያውቁታል። ቀጥሎ ካህናቱ በምን አይነት መንገድ ቅድስት እንደሚገቡ፣ ሊቀ ካህኑ በዓመት አንዴ ቅድስተ ቅዱሳን እንዴት እንደሚገባ፣ እጅግ የተመረጠ ንጹህ የሆነ የበግ ደም የጠቦት ደም ሊሆን ይችላል። ያንን ደም ይዞ አለባበሱን አስተካክሎ የሚቀባው ሽታ አለ፣ የሚቀመምለት ቅባት እሱ ተደርጎለት እያንዳንዷ ነገር
አለመሳሳቱን እርግጠኛ ሆኖ ጊዜ ፈጅቶ ተዘጋጅቶ ስለ ራሱና ስለ ካህናቱ ስለ ሕዝቡ ኃጢአት የሚሆን ደም ይዞ እየተንቀጠቀጠ ወደ ውስጥ ይገባል። መቅረዙ ያለው ቅድስት ነው፣ ቅድስተ ቅዱሳን ውስጥ አይደለም። 7 መብራት ማስቀመጫዎች ቅድስተ ቅዱሳን ውስጥ ምንም ይዘህ መግባት አትችልም። መብራት ይዘህ ብትገባ ትሞታለህ። እግዚአብሔር ብርሃን ነው፣ ካንተ አይበደርም። ስለዚህ በጥንቃቄ ይሄዳል፣ ይቀርባል፣ መስዋዕቱን ያቀርባል። መስዋዕቱን አቅርቦ እንደ ሕጉ ሲጨርስ ተመልሶ ቀስ ብሎ ይወጣል። የወጣ ቀን ድግስ ነው የሚያደርገው። መስዋዕታችሁን ተቀበለ ብቻ እኮ አይደለም፣ ተረፍኩ። እግሩ ከቅድስተ ቅዱሳን ስትወጣ ያመሰግናል። ለምን? ሕዝቡ የሚለው ባይዘው መስዋዕታችንን ተቀበለ ነው። እሱስ እልል የሚለው ተረፍኩ። እዩት ምን ያህል ከባድ እንደሆነ ኢየሱስ የሰራውን ሥራ እዩት። ያንን በጣም ወፍራም የሆነ መጋረጃ እንደዚህ መግለጥ አትችልም። አጮልቀ ወደ ውስጥ ማየት አትችልም። እግዚአብሔር ነው ያለው። ለእግዚአብሔር መኖር ምልክት እግዚአብሔር አርፍበታለሁ ያለው ታቦት አለ። በታቦቱ ላይ ኪሩቤሎች አሉ፣ እንደዚህ ታቦቱን የሚጠብቁ አስፈሪ። በእውነት እግዚአብሔር ቅዱስ ነው። በእውነት ገዳይ አይደለም። እግዚአብሔር ቅዱስ ነው። ቅድስናውን አትችለውም። በዚያ በቀደመው ኪዳናው እግዚአብሔር ይሄንን ሁሉ ስርዓት ሰጠ። ስርዓት ሰጪ እግዚአብሔር ነው። ስርዓቱን ለሕዝቡ ነው የሰጠው። ለምን? ኑ ተጠጉኝ፣ እንገናኝ፣ እንያያዝ፣ ላግኛችሁ፣ ህብረት እናርግ ብሎ ሰጠ። ይሄ ሁሉ ተደርጎ ሰዎቹን ከኃጢአታቸው ከህሊና ኃጢአታቸው ሊያነጻቸው አልቻለም። ይሄ ሁሉ ነገር ተደርጎለት ይሄ ሁሉ ነገር ቀርቦ ምን ብንሰራ ነው? ሰው በጣም ከባድ አይነጻም። የኢየሱስ ደም ነው የቻለው። ክብር ለኢየሱስ ይሁንለት። ይሄ ሰው ምንድን ነው የሚለው? እናንብበው እስቲ ወረድ ብለን ቁጥር 6 ሁሉም በዚህ መልክ ከተዘጋጀ በኋላ ከላይ ያወራው እስከ ቁጥር 5 ድረስ ያወራው ስለ ድንኳኑ ነው አይደል? ያወራው ስለ ቅድስቱ፣ ስለ ቅድስተ ቅዱሳኑ፣ ቅድስቱ ምን መሰላችኋል? አሁን ቅድስቱ በስተምስራቅ በኩል ይመስለኛል ቴብል አለች፣ ትንሽዬ ቴብል አለቻት። በስተደቡብ ሳይድ ደግሞ መቅረዙ አለ እና ቴብሉ ላይ 12 እንትኖች ይቀመጣሉ፣ እንደ ቂጣ አይነት 12ቱን ነገድ የሚወክል ነው። በዚህ በኩል ደግሞ መቅረዙ አለ እና እዛ ውስጥ ነው ቅድስት የተባለ ውስጥ ነው በሙሉ ካህናት ይገባሉ። አትጮህም። እየተንቀጠቀጥክ ነው ቅድስት ራሱ የምትቀመጠው። እግዚአብሔር ሲመጣ እኮ ቅድስት ውስጥ ያለ እኮ አይደለም፣ ሰፈር ያለ እኮ ይሞታል። አይቻልም። ቅዱስ ነው። በትህትና ጎናቸው ልሱ እግዚአብሔር ቅዱስ ነው በሉት። ንገሩት እንደገና በቅድስና ነው የሚገለገለው በሉት። ከዛ ሁሉም በዚህ መልክ ከተዘጋጀ በኋላ ሬዲ ነው ሁሉም ነገር። ከዚህ በኋላ እያንዳንዱ ከዚህ በኋላ ሰርቪሱ ነው። ሁሉም ተዘጋጅቷል። አዎ ቅድስቱ፣ አዎ በውስጥ ያለው ቅድስተ ቅዱሳን ያለው ማንም ሰው ሊያዩ አይችልም። ሊቀ ካህኑ ብቻ ነው የሚያዩ። ሁሉ ነገር ግን ዝግጁ ነው። አዎ ባዘዘው መንገድ ነው የሆነለት። አዎ እግዚአብሔር እንደዚህ ነው ያዘዘው። አዎ ከዛ በኋላ ቁጥር 6 ላይ ካህናት አገልግሎታቸውን ለመፈጸም ዘወትር ወደ ድንኳኒቱ መጀመሪያ ክፍል ይገባሉ። ነገር ግን ወደ ውስጠኛው ክፍል የሚገባው ሊቀ ካህናቱ ብቻ ነበር። የሚገባውም በዓመት አንድ ጊዜ ብቻ ሲሆን ስለ ራሱ ኃጢአትና ሕዝቡ ባለማወቅ ስላደረገው ኃጢአት የሚያቀርበውን ደም ሳይዝ ከቶ አይገባም። ሁሉ ነገር ተዘጋጅቷል። ሁሉ ነገር ሬዲ ነው። እግዚአብሔር ሊገለገል ነው። አዎ እግዚአብሔር የሚገለገል አምላክ መጥቷል። አዎ መስዋዕት አቅራቢዎቹ አሉ። አዎ መስዋዕት ተቀባዩ አለ። መስዋዕት የሚቀርብበት መሰዊያው አለ። ሁሉ ነገር ተዘጋጅቷል።
ምንድነው የሚያንቀጠቅጠው? ምንድነው የሚያስፈራው? ቅዱሱን እግዚአብሔርን የምናገለግልበት ፕሮቶኮል። አሁን እኛ በየቀኑ ይኸው እዚህ በጸለይን ቁጥር እየተባረከን እየረሰረስን አባ እያልን ነው የምንወጣው። ይኸው እንደዚህ በተገናኘን ቁጥር አልቅሰን እልል ብለን ነው የምንወጣው። እስራኤላዊ ነው የሚገባው ይሄ። እኛ ከመስቀል ጀርባ ነና። ኦልሬዲ መጋረጃው ከተቀደደ በኋላ ነው የመጣ ነው። እነዚህ ከመጋረጃው በፊት ያውቁታል።